በፌዴራል ከተሞች አጀንዳ ላይ የተነሳውን አዲስ የውሳኔ ሀሳብ በመቃወም ምክክር ኮሚሽን ተወካዮች መድረክ ረግጠው ወጡ። በፌዴራል ከተሞች አዲስ ስራ ሲካሄድ በነበረው የምክክር መድረክ ላይ የተሳተፉ የቡድን ሰባት ተወካዮች ከኦሮሞ ብልጽግና ውህደት ተወካዮች ውጭ ያሉ የሁሉም ብሔሮች ተወካዮች የቀረበውን አዲስ የውሳኔ ሀሳብ በመቃወም መድረኩ ረግጠው መውጣታቸው ተገለጸ። ላለፉት 4 ሳምንታት ያህል ሲካሄድ በነበረው በዚህ ውይይት በተለይም በአዲስ አበባ ከተማ የወደፊት አስተዳደራዊ ወሰንና አወቃቀር ላይ ትኩረት ያደረጉ 4 ዋና ዋና አማራጮች ቀርበው ሲመክሩበት ሰንብተዋል። አማራጮቹም አዲስ አበባ ራስ ገዝ የፌዴራል አካል፣ ራሷን የቻለች ክልል ወይም የኦሮሚያ አካል ትሁን በሚሉ ነበሩ። በውይይቱ ወቅት አብዛኞቹ ተሳታፊዎች ከተማ የፌዴራል አካል መሆን አለባት የሚለውን ሀሳብ በስፋት የደገፉ ሲሆን ለምሳሌ 48 አባላት ባሉት አንድ ቡድን ውስጥ 44 ተወያዮች የፌዴራል አካል እንድትሆን ሲደግፉ፣ 4ቱ ደግሞ የኦሮሚያ ክልል እንድትሆን በሚል ምክረ ሀሳብ ማቅረባቸው ተጠቅሷል። በሌሎች ተመሳሳይ ቡድኖች ተመሳሳይ ድምፅ ውጤት እንደነበር ተመልክቷል። ሆኖም ግን ላለፉት 3 ቀናት ከብልጽግና ጽሕፈት ቤት በተጻፈው ደብዳቤ መመሪያ መሰረት ላለፉት 30 ቀናት ውይይት ያልተደረገበት አዲስ አጀንዳ ማስቀደም መጀመሩ ተነግሯል። አዲስ መመሪያ አዲስ አበባ የኦሮሚያና ዋና ከተማና የፌዴራል መቀመጫ ትሁን የሚል አዲስ አጀንዳ በ250 የቡድን ውይይቶች ውስጥ እንዲካተት ማስገደዱ ተገልጿል። ጸሐፊዎች ለአንድ ወር ሙሉ ሲዋቡበት የነበረው ምክረ ሀሳብ ወደኋላ መልሰው ይህን አዲስ አጀንዳ በማስገባታቸው ምክንያት ከኦሮሚያ ተወካዮች ውጭ ያሉ የሁሉም ክልሎች ተወያዮች ሰነዱን አንፈርም በማለት መድረኩን ረግጠው ወጥተዋል። በተመሳሳይ መልኩ በሌሎች 7 ቡድኖች ውስጥ ሲወያይ የነበረው ከኦሮሞ ተወካዮች ውጭ ለነገው የ500 አባላት ውይይት ኦሪየንቴሽን ለመውሰድ በመዘጋጀት ላይ የነበሩ ተሳታፊዎች በሙሉ ግቢውን ጥለው መውጣታቸውን ተሳታፊዎች ተናግሯል። ወቅታዊ መረጃ እንዲደርሳችሁ ሼር ላይ ኮፒ ሊንክ እንዳይረሳ። ሰላማችሁ ይብዛ።